ዛሬ በዱባይ ውስጥ እጅግ በጣም ውብና አዝናኝ ከሆነው ስፍራ ወደ አንዱ ይዘናችሁ እንሄዳለን። አብራችሁን ቆዩ። ሰብስክራይብ አድርጉ። ሰላም ዩቲዩብ እንደምን አላችሁ? ዛሬ ይሄው ወደ እናንተ ተመልሰናል። የዛሬ ቪዲዮአችንም የሚሆነው ደግሞ ማለት ነው ከኢትዮጵያ ወጣ ብለን ለመጀመሪያ ጊዜ ዱባይ ላይ ብሎግ መስራት ጀምረናል ማለት ነው። ይህም ብሎግ የሚሆነው ዛሬ በጣም የሚያምርና አስገራሚ የሆነ ስፍራ ነው ይዘናችሁ የምንሄደው። ያው ለቱሪስቶችም እዚህ ሀገር እየመጡ ለሚጎበኙ ሰዎችም ሊሆን ይችላል። እንዲሁም ደግሞ እዚህ ሀገር ዱባይ ላይ ለምትኖሩ ሰዎችም ምናምን እየሄዳችሁ ምናምን የምትዝናኑበትን ቦታ ነው ማለት ነው የምናሳያችሁ። እዚሁ ለሻርጃም ለዱባይም በጣም ቅርብ የሆነ ቦታ መምዛር ቢች ዳር ነው። መምዛርን ብዙዎቻችሁ የምታውቁ ይመስለኛል። ነገር ግን ለማታውቁ በጣም ውብና ቆንጆ የሆነ ስፍራ ነው። ይህም ስፍራ የሚገኘው በዴራ ክልል ውስጥ ነው። ነገር ግን በጣም የሚያምርና ግሪን ስፍራ ነው። ይህንን ደግሞ ለማየት እንደምትጓጓ ልጠራጠርም። እኛም አሁን ወደዛ እየተጓዝን ነው። ይሄንን ያማረ ቦታ ማለት ነው ሄደን እያንዳንዱ ነገር ዲቴል የምናስቃኛችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ፣ ዘና ፈታ በሉ ማለት ነው። እስከ መጨረሻው መከታተላችሁን እንዳትረሱ እያልን ጉዞ ወደ መምዛር ቢች Let's go። እንግዲህ ከጀርባችን የምታዩት መምዛር ቢች ነው። ይህ ቢች ደግሞ ገና ሳትገቡ ከውጭ ስታዩት ራሱ ያበደ ቪው ነው ያለው። እንደምታዩት ነው። በደንብ ይዩት። እንዳለ በጣም ሰፊ ነው። 3 ቢቾች አሉት። ከ3ቱ ደግሞ ዛሬ እኛ የምንገባው አንዱ ላይ ነው። ጠቅላላ ነገሩን ደግሞ ውስጥ ገብተን ዲፕል ያለውን ነገር እናሳያችኋለን። ከይሳት ጀምሮ ከኛ ጋር መሆን እንዳትረሱ። ሌትስ ጎ። አሁን ወደ ውስጥ እየገባን ነው። ውስጥ ገብተን ደግሞ ያለውን ነገር ምናምን የምናሳያችሁ ይሆናል ማለት ነው። መግቢያ ስንት ነው የሚለውን እያንዳንዱን ነገር ምናምን እናስቃኛቸዋለን ማለት ነው። እዚህ ጋር እንደምታዩት ትኬት መቁረጫ ቦታ ደርሰናል። እንደምታዩት እዚህ ጋር ትኬት መቁረጫ ማሽኖች አሉ። ከፈለጋችሁ ደግሞ ዳይሬክት መስኮት ላይ ሄዳችሁ መቁረጥ ትችላላችሁ። እኛ መሆን ቀለል የሚለው መስኮት ላይ መቁረጥ ነው። እዚህ ቼክ ብናደርጋችሁ ቀድሞ እናሳያቸው። ኦኬ፣ እዚህ ጋር እንደምታዩት በካርድ ምናምን መቁረጥ ትችላላችሁ። ላንጉጅ ትመርጣላችሁ። መጀመሪያ እዚህ ጋር ያለውን እንግሊሽ እንለዋለን። ኢንተር ትኬት ይላል። ስንት ነው አንድ ሰው? አንድ ሰው 2 ሰው በለው። ሰው 2 ሰው 10 ብር ማለት ነው እንደምታዩት። እዚህ ጋር 10 ድራም ኔክስት እንለዋለን። በካርድ እንክፈለው ይዛን ከዛ በካርድ ወር ፔመንት ይላል። በካርድ እንበለው ይቻላል። በካርድ ፔመንት እንላለን። እንደምታዩት ያው ስልካችሁ ላይ ካርድ ካለ ያው እንግዲህ ጋይስ ከፍለናል። ከዛ እንደምታዩት እዚህ ጋር ትኬታችሁ ይሰጣችኋል ማለት ነው። የ2 ሰው ትኬት ቆርጠናል። እሷን ወደ ውስጥ እየገባን ነው። ቴንክስ ሶ ማች። ኦኬ ቴንክ ዩ። የገባን ነው ጋይስ እንደምታዩት። ዋው ጋይስ በጣም ያምራል። በስማ ዩቲኤን ቪው እንዴት አባቱ እንደሚያምር ገና ስትገቡት ይጋብዛችኋል። ይሄ እንዴት አባቱ እንደሚያምር ምንድን ነው ዝምታው? አንተ እኔ ዱባይ ከመጣሁ በጣም የተረጋጋና ዝም ያለ ስፍራ እዚህ ያየሁ። እዛ ላይ ጫካው ምናምን ጋይስ ምንም ጥያቄ የላችሁም። የሆነ ድብርት የሚሰማችሁ ሰዎች፣ ብቸኝነት፣ ከራሳችሁ ጋር ማውራት ምናምን የምትፈልጉ ሰዎች እዚህ ጋር መጣችሁ የተለያዩ መቀመጫ ስፍራዎች አሉት። ቪው እያያችሁ መቀመጥ ትችላላችሁ። ከዛ 10 መተኛት አለ መሰለህ። በ5 ድራም ምናምን መጥተህ እዚህ ጋር ፎቶ ምናምን የፈለግ ብዙ ሰው ዝም ብሎ የሆነ የተለመዱ ቦታዎች ላይ ምናምን እየሄደ ነው እንትን ገብተዋል። እዚህ ጋር ፋንሻ ቢልዲንግ አለ። ፋንሻ ሾፕ ነው። እዚህ ጋር ምናምን መጠቃቀም የምትፈልጉ ካፕል ሆናችሁ ምናምን የምትመጡ ሰዎች እዚህ አይነት ነገሮችን ምናምን መጠቃቀም ትችላላችሁ ማለት ነው። እዚህ ጋር ምናምን ሲደብራችሁ መታችሁ ጊዜ ማሳለፍ፣ ስልካችሁን ስክሮል ማድረግ የምትፈልጉ ሰዎች በጣም ያምራል። ቁጭ ያለ አሁን ይሄ ኢትዮጵያ ውስጥ እንኳን እንደኛ ጫካ የለም። ዱባይ አይመስልም ጋይስ። ይህን የመሰለ ጫካውን ዱባይ ውስጥ አለ ቢል ማን ያምናል? ማይ ጋይ አንቢሊቨብል። እና ከዚህ ማለት ደግሞ ከዛ በኩል ያለውን ቪው ታያላችሁ። ቆይ አሜዝ ጋይ ጂሰስ ከጫካ ውስጥ ሆኖ የሚታያችሁ ቪው አሳያቸው በእናትህ። ከዚህ ውስጥ አቋርጦ የሚታዩ
ይሁት ይሄን ታሪክ እንግዲህ ይሄ ዱባይ ነው። ዱባይ ላይ ደግሞ መምዛር ቢች ነው። እዚህ ጋር ሰንተሯ ናት እንደ ስቴዲየም አይነት ነገር ነው። በሳይክል በምናምን መግባት አይቻልም ነው የሚለው። በነገራችን ላይ በየአመቱ ኢሬቻ እዚህ ውስጥ ነው የሚከበረው እና እዛ አካባቢ ላይ ኢሬቻ ይከበራል እና በጣም የሚያምር ስፍራ ነው። ይሁት በቃ ያለውን ቪው በነገራችሁ ላይ አሁን እኛ እንዲጨልም ምናምን ስላልፈለግን የመጠንበት ታይም ትንሽ ሙቀትም አለ አንደኛ፣ ሁለተኛ ነገር ደግሞ ትንሽ ያው ፀሐዩ ምናምን ገና እንትን እያለ ስለሆነ ያው ቪዲዮ ለምናምን በደንብ እንዲታያችሁ ስለፈለግን እንጂ አሁን እኚህ ቦታዎች ምናምን ማታ ላይ ላይት ምናምን ሲበሩ በጣም ነው የሚያምሩት። በጣም ላይት አለው። የማታ ቪው ደግሞ በጣም የተለየ ነው። እዛ ላይ ደግሞ ሞር ብዙ ቱሪስቶች ደግሞ ማታ አካባቢ ነው የሚገቡት እና ይኸውት በየመሃሉ መቀመጫዎች አሉት ምናምን። በተለይ ካፕል ሆናችሁ ለመዝናናት ምናምን ለምትፈልጉ ሰዎች መሄጃ ያጣችሁ ምናምን 5 ድራም ብቻ ነው። በተለይ ደግሞ አዲስ ተከስተብሰ የምትጋብዝ ነገር ያጣህ ምናምን ወጪ የበዛብህ ምናምን እና ጋይስ እንደምትመለከቱት ይሄን ይመስላል ማለት ነው። ጋይስ ላይክ እያደረጋችሁ ላይክማ መስት ነው። እስካሁን ሰብስክራይብ ሳታደርግ የምታይ ሰው አለ። አይ ቲንክ ፕሊዝ ነሃ አድርገውና ቢቹ ወደዛ አለ እያለ ነው። የጸሎት ስፍራ ምናምን ቶይሌት፣ ባርቢኪው ኤሪያ ወደፊት ነው። ከፊት አለ እዛ ፊት ለፊት ነው። እና እዚህ ውስጥ በተለይ ሃይኪንግ መውጣት የምትፈልጉ በግሩፕ መታችሁ እዚሁ እያበሰላችሁ ምናምን ለምትፈልጉ እዚህ ጋር ማብሰያ ስፍራ አለ። እንደ አንድ ኤሪያዋን የራሳችሁ አድርጋችሁ በግሩፕ እዚህ ጋር ማድረግ ትችላላችሁ። ከእናንተ የሚጠበቀው እየመጣችሁ እዚህ ጋር ምግባችሁ ኩክ የምታደርጉትን ነገር ማብዛችሁ መጣችሁ የጫካውን ላይፍ ሙሉ እዚህ ጋር ማሳለፍ ትችላላችሁ ጋይስ። ቅልም ያለ ጫካ እና አሁን ጋይስ እንደምትመለከቱት ተፈጥሮ በጣም ነው የሚያምረው። በስማ ድምፁን እራሱ ታውላችሁ የአህዋፋቱ ምናምን ማለት ነው። ገስዋት ቢች ዳሩ ከስራ አለ እንደምትመለከቱት። this is amazing sometimes አንዳንዴ ከስራ መልስ ምናምን የሆነ ታይም ላይ ምናምን የረፍት ቀናችሁ ላይ ምናምን ኦፍ ዴይ ላይ ምናምን አንዳንዴ እንደዚህ አይነት ፎቶዎች እየመጣችሁ ሪላክስ ማድረግ ትችላላችሁ ማለት ነው። እዚህ ጋር ባርቢኪው ምናምን ማድረግ ትችላላችሁ። ከዛ በኋላ ደግሞ እዚህ ጋር ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ቢሆን ይችላል እዚህ ጋር መጣችሁ መዝናናት ትችላላችሁ ማለት ነው። ገስዋት እዚህ ጋር ቁጭ ብላችሁ ከፊት ለፊት ማለት ነው ውሃው ይታያችኋል። እንሄዳለን ገና እዛ እንሄዳለን ገና እና ግን ጋይስ በጣም አንደኛ ከምንነግራችሁ በላይ ነው። ሞር ካሜራ ላይ እንደው ብዙ ውበቱ ብዙ ያለው እንትን ነገሮች አይገቡም። የተወሰነ ነገር ነው ካሜራ የሚያሳያችሁ። እዚህ በአካል ብትመጡ ደግሞ ያለው አየሩ ዱባይ አይመስልም። ቅዝቃዜው ምናምን መሀል ላይ ያለው ነገር ቸሩ ምናምን በቃ ላይክ የጫካ ላይፍ ምናምን አላ እንደዚህ አይነት ነገሮች አሉት። በጣም ደግሞ ብዙ ሰዎች ናቸው የሚጠቀሙት ያሉት ምናምን። በጣም ሰፊ ነው። ሰፊ ከምትሉት በላይ ከ1000 ምናምን በላይ ዛፎች ይገኙበታል። ዘንባባዎች ምናምን ሳር አለ። እንዲሁም ደግሞ እንደምታዩት ደግሞ ትልቅ የውሃ ቢቻ አለ። እሱ ብቻ አይደለም፣ ጌም መጫወቻ ስፍራዎችም አሉ። የህፃናት መጫወቻዎች አሉ። ጋይስ ከዚህ ራሱ አሁን ስትመለከቱት እንዴት እንደሚያምር ይሄ ስፍራ ሲሆን በጣም ያምራል ነው የምላችሁ ጋይስ። እዚህ ጋር ምናምን ያለው ውበት ምናምን በጣም ነው የሚያምረው። ዛሬ የመጀመሪያችንን ቭሎግ ነው በመምዛር ቢች የጀመርነው ማለት ነው። ከዚህ በኋላ ታይማችንን ምናምን ማኔጅ አድርገን እናንተ ፑሽ ካረጋችሁን እኛ ራሳችንን ቻሌንጅ አድርገን ዴይ ቱ ዴይ 30 ዴይ ላይ 30 ቪዲዮ እንለቃለን። ግን እናንተ የእናንተን እንቅስቃሴ አይተን ነው አፕሪሺየት ካደረጋችሁን እኛ ደግሞ በደንብ የበለጠ እንሰራለን። ህፃናት መጫወቻዎች አሉ። ልጆች ላሏችሁ ራሱ ይሆናል። ልጆቻችሁ ለቃችሁ እናንተ የራሳችሁን አላማ ማየት ነው። እነዚህ ውስጥ ነበር ኢሬቻ ምናምን የሚከበረው። አይ ቲንክ አሁን በቅርቡ ኢሬቻ ይመጣል እና እንደምታዩት ነው ይሄ ሁሉ ቪው የምትጎበኙት ነው ጋይስ። ያቸው በቃ ሰው እዚህ ውስጥ መጥቶ ፈታ ይላል፣ ሪላክስ ያደርጋል። አዋፋት ድምፁ ውጭ ሀገር ሲባል ምንድነው ሳምታይምስ የሆነ ሰው ኢማጂን የሚያደርገው የሆነ ቢልዲንጎቹ ምናምን ጀስት እንደ ቡርጅ ከሊፋ ምናምን ያ እነሱ ቦታዎች ያምራሉ። አያምሩ ማለት አይደለም፣ ግን ደግሞ ሳምታይምስ ለመዝናናት ከኔቸር ጋር የተገናኙ ቦታዎች እንደዚህ አይነት ቦታዎች ሲሆኑ ደግሞ ከራሳችሁ ጋር የማሳለፍ ጊዜ ይኖራችኋል ምናምን ደስ ይላል። ቦታውን ትንሽ ካየሁት አንጻር ያው ወደ ቢች ዳሩ ገና አልሄድንም እስካሁን ባለው ማለት ነው። እስካሁን ባለው ትንሽ የተሰሩትን አሰራሮች ምናምን አይነት ነገር ስናይ ሞር ለካፕሎች ያደላል። አዎ ለካፕሎች ያደላል። በእርግጥ ያው ፓርክ ሲባልም ሳምታይምስ ወደ ካፕል የማድላት ቻንሱ የሰፋ ነው። ፎከስ ያደርጋል። እያንዳንዱ ቦታዎች ላይ ወንበር ምናምን አሉ።
አይ ቲንክ አንተም አሁን ኔክስት ላይ ከካፕል ጋር ልመጣ እያሰብክ ይመስለኛል። ሁናውስ ማን ያውቃል። እና ደግሞ አሁን ላይ ምንድነው አንድ በጣም የማታምኑት ውበት ላሳያችሁ ነው። እኔ ከዚህ ፍታ እንዲ አይቼዋለሁና በእርግጥ ለሱም የመጀመሪያው ነው ለኔ መጀመሪያ ነው እና የሚገርም ቪው ላሳየው ነው። ይሄ ቪው ደግሞ በጣም እናንተም እንደምትወዱት አልጠራጠርም። በእርግጥ እኔ ማታ ላይ ነበር ያየሁት እና ሞር ላይቶች ነበሩት እና በጣም ነበር የሚያምረው ቪው አለውና አሁን ቀን ላይ ደግሞ ሞር ምን ያክል ያምራል የሚለውን ነገር ላይክ ከከፍታ ላይ ሆነ የምናይ ነው የሚሆነው። ምን እንደመጣልኝ ታውቃለህ? ሐዋሳ ሌዊ ሪዞርትን ይመስላል የቦታው። አሁን እዚህ ላይ እንወጣለን። ያበደ ቪው ነው። ከዚህ ደግሞ ሙሉ ግቢዋን ነው የሚያሳየን። በኩል ሰፈራችን ትላለህ። ይሄ የሆነ የጎጆ ቤት ገጽታ አለው ጋይስ፣ የጎጆ ቤት ገጽታ አለው። ኦኬ ፈርስት ቪው አለው። በስማ እንደምታዩት ነው። ዩቲኤን ገጽታ በስማ እናሳያችሁ እስኪ። በስማ በጣም ነው የሚያምረው። ቢዩቲፉል ብሮ በጣም ያምራል። አዎ አንድ ደግሞ ከፍ እንልና ደግሞ ከላይ ደግሞ ያሉት ቢልዲንጎች ምናምን ሲጨምሩ ያምራል በጣም። አይ ቲንክ ሲመስለኝ ለቪው ሲሉ ነው የሰሩትም ልበል ለፎቶ ምናምን የቪው ነው ጀመር። አዎ ጀመር ቪው ነው። ሌላ ፐርፐስ ያለው አይመስለኝም። ያው ከዚህ ዳር ደግሞ ስታዩት ይሄ ቪው አለው። የቢቹ ተቃራኒ ሳይድ ይታያል። እዚህ ጋር ደግሞ በጣም ነው የሚያምረው ጋይስ በጣም ያምራል። እና የግቢው ሜን ሮዷ እዚህ ጋር አለች። እንደምትመለከቱት በጣም ነው የሚያምረው። ይሄ አሁን የመጣንበት መንገድ ነው። እንዴት እንደሚያምር ይኸው አሁን የመጣንበት መንገድ ከላይ ስታዩት በቃ ተውት፣ ሌላ ታሪክ ነው። ይሄን ግቢ በድሮን ነበር መከዝ የነበረው። እዛ ድረስ ነው የመጣነው እና ድሮና ዘሰርድ ላይ እንወጣለን እዛ ጋር በስማ ውሃው በቃ ለስማ የሆነ ነገራችን ላይ ከታች ስትሆኑ ዳስማጭ አይታይም፣ ግን ከላይ ስትሆኑ ምን አይነት ውበት እንዳለ ብሽዳሩ ምናምን ብሽዳሩ እዛ ጋር አለ። ሞር ደግሞ ቀርበን እናሳያቸዋለን። የመጨረሻው ቪው ነው። በጣም ሁሉም ነገር እዚህ ጋር ነው የሚታየው። ይሄው አይኗን የመምዛር ዋው ይሄ ቦታ በቃ ለፎቶ እኔ እንጃ ስማ በጣም አሮን ነው እኔ ከምነግር በላይ ዋው ቢች ዋው። ያው በአራቱም ሳይድ ነው እንትን የምትሉት ማለት ነው። ሙሉ ቪው ይታያል። ሻርጃ ቢልዲንግ እዛ ጋር መተት አልካን ነው ዳልካን ነው አናዛ ያልካን ነው። እዛ ጋር ሻርጃ ነው። አየሩ ነው ሳይድ ይሄን ይመስላል። አሁን ወደ ቢሽዳር ነው የምንሄደው። ወደ ቢሽዳር እንሄዳለን። ሙሉ ጫካውን ይወጥ በቃ እንትን ነው ገብቷቸዋል። አሁን ይሄ አሁን ሲመስለኝ ምን አይዲያ ተሰራው ለፎቶ ነው ለፎቶ እና ደግሞ ወጣችሁ ለቪው ምናምን እዚህ ጋር አሁን ስትወጡ የግቢውን ማለት ነው ወደ 360 ዲግሪ ማየት ትችላላችሁ። እዚህ ጋር ሆናችሁ ማለት ነው ያለውን ግሪን ምናምን እንግዲህ በጣም ነው የሚያምረው። ያበደ ስፍራ ነው። አሁን ደግሞ ወደ ቢሽዳር ከቢሽዳር በፊት እናሳያቸው ነገር አለ። ለምን እዛው ወደ ቢሽዳር እየሄድን ነው መንገዶች ያሉት ነገሮች እናሳያለን ወደ ቢሽዳር። ስለዚህ ወደ ቢሽዳር እንሂድ። የሳይ ጋይስ እንግዲህ በዚህ ፀሐይ እንግዲህ ይህን የመሰለ ስፍራ እያሳየናችሁ ነው። ያስጎበኘናችሁ ነው። ኮሜንት እናደርጋችኋለን መታችሁ እንድትዝናኑበት። ግን ሰብስክራይብ ላይክ ማድረግ የእናንተ ስራ ነው። የሳይ ጋይ ሙቀቱ ደግሞ ያ ገስዋት ጋይስ እንዲህ ካላበን እሺ ዱባይ ምንም ማድረግ አይቻልም። ልክ ላባችን ስታይ ዱባይ መሆኑን ተረዱ። ምንም ማድረግ አይቻልም። እንዳልናችሁም የመጣንበት ታይም ምናምን ሞር ለቪዲዮ አሪፍ እንዲሆን ምናምን ትንሽ ፀሐይ ላይ ምናምን ስለሆነ የመጣነው that's why ላብ የሚያልበን ቻማ ያምራል። ይሄ ቢሽዳር ያው የፋሚሊ ጊዜ እያሳለፍን ኩክ እያደረጉ ምናምን ያ እና ከዚህ መት ደግሞ ቢቹ ጋር ደርሰናል። ያ ቢሽዳር ይሄ መግቢያው ነው ቢሽዳር። አዎ የሚገርም ቪው ነው ያለው። የሚገርም ስፍራ ነው። በእርግጥ ብዙ ሰው በይሰጥ አይኖርም እና የመጣንበት ታይም እንትን ያ ትንሽ ፀሐይ ስለሆነ ብዙ አይኖረውም። ግን ከዛ ጋር ጀምሮ ያለውን ቪው አሳያቸው እንዴት እንደሚያምር። እዚህ ጋር ኦሬዲ ጋይስ ገና ከመግቢያው ነው። እዚህ ጋር ዋኝታችሁ ወላውታችሁ የምትሞቁበት ወንበሮች አሉ ምናምን። ልብስ መያዝ ነበረብን። እኛ በርግጥ ዛሬ ለማዋኘት ዝግጁ አይደለንም። yes ግን ደግሞ ከሚዋኙት ገና እየዋኙ ያሉ ሰዎች አሉ። አዎ ሰው ይዋኛል። ቢር በስማ what a beautiful beach ዩቲኤን ቪው በጣም ነው የሚያምረው።
አዙርላቸው አዙርላቸው ወገን እንጠጋ እንጂ ጋይስ አፈሩ ራሱ የተለየ ነው። በቃ ነጭ ሆኖ ምናምን አንተ ሰው የለም ትላለህ። እየዋኘ ነው እንጂ እስከ እየዋኘ ነው። ያ ግን ታስማች አይደለም። ማታ ማታ በጣም ነው የሚሞለው ሰው። ዋርኒንግ ምናምን አለ እዚህ ውሃ ውስጥ ያለውን ነገር ምናምን እንትን ይላሉ። ንግባ አሸዋው ላይ ጫማችን ጋይስ ተመልከቱ። ይሄን በጌ እየተዝናና ነው። እስከ ጥግ ቺል እያደረገ ነው ምናምን በጣም ያምራል። ግና በጣም አየው እንደ ውሃ ስለጠጣኝ ነው የሚደርቀው። የሰመጠለት ትላል። እዚህ ጋር ላይቭ ትሰራለህ ማለት ነው። ይሄ ቪዲዮ ለምታዩቸው ላይቮች የሚሰሩት እዚህ ላይ ነው። አረ እንትን በል እስኪ ሰብስክራይብ በለታ። ሌትስ ጎ ጋይስ ሉክ እዚች ጋር ነው። እሺዩ ጋይስ እንግዲህ ሰብስክራይብ እያደረጋችሁ ጋይስ ሰብስክራይብ አድርጉ። ቢሽታ ልብስ አወርቃ እንግባ። ከዛ ማለፍ አይቻልም። ከንቱ ቦታ ወሰዳት። ጋይስ እንግዲህ እዚህ ጋር በአጋጣሚ ማይክ ልናደርግ ስላልተመቸን ድምፁ እየተሰማ አልነበረም እና ከዚህ በኋላ ያለው ነገር እየዋኘን ያለውን ሃይላይት እናሳያቸዋለን። ዋኘ ነው አይገልጸው። ለማንኛውም ጋይስ እንደምትመለከቱት ዋኝተን ሻወር ምናምን ወስደን ተነስተናል። ወረቀን ዋኘን ተዝናናን። ዋው ራሱ ይጡት ዋይል እንደዚህ አላሰብንም ነበር። ጀስት እኛ ብሎግ ሰርተን ልንሄድ ነበር። ይሄን የመሰለ ቢች ይሄን የመሰለ ውሃ እያየን ትተን መሄድ አላስቻለንም። ስለዚህ ዋኝተን በኋላ እዚሁ ሻወር አለ። ሻወር ምናምን አሳስዳችሁ ወንድና ሴት በየተለያየ ቦታ ነው። እዛ በኋላ ጨረሳችሁ እንግዲህ ተደስታችሁ ቀናችሁን አሳምራችሁ ድብርታችሁን ጭንቀታችሁ ረስታችሁ ትሄዳላችሁ ማለት ነው። ስለዚህ ይህንን ቦታ ሪከመንድ እናደርጋችኋለን። መግቢያው 5 ድርሃም ብቻ ነው እና ለዛሬ የነበረን ቪዲዮ ይሄን ይመስላል። ውስጥ ላይ ያሉትን ነገሮች አይተናል ብዬ አስባለሁ። ያላየነው ነገር ካለን ከዚህ ቪዲዮ በኋላ ከተሰናበትናችሁ በኋላ እናስገባለን ማለት ነው። ቀጣይ ደግሞ ባበደ ቪዲዮ እንገናኛለን። ብዙ ኮንተንቶች ነው ከዚህ በኋላ የዱባይ ወደ እናንተ የሚደርሱት። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርታችሁን አሳዩን ማለት ነው። የምትፈልጉት ቦታ የምትፈልጉት ጥያቄም ካለ ኮመንት አድርጉልን። ያንን ቦታ ሄደን ሪቪው እናደርግላችኋለን ማለት ነው። ከእናንተ የሚጠበቀው ላይክ፣ ኮመንት፣ ሼር ማድረግ ነው። እንወዳችኋለን። ይመቻችሁ።